ስራ ማግኘት ከባድ ነው ይላሉ። ምን ታያለሽ ይላል እዚህ ጋርና ስራ ማግኘት እዚህ ዩኤኢ ላይ ከባድ አይደለም ቀላልም ነው ያልኩኝ አይደለም። ግን በመጀመሪያ ከኛ የሚጠበቀው ነገር ምንድነው? ከኛ የሚጠበቀው ነገር አድርገናል ወይ ነው እዛ ጋር ነው ጥያቄው ሊሆን የሚገባውና በመጀመሪያ አሁን የጤና ባለሙያ ከሆናችሁ ነርስም ሆናችሁ ዶክተርም ሆናችሁ ወይንም ሌሎች የጤና ሙያዎች በመጀመሪያ እዚህ ሀገር ለመስራት የዚህ ሀገር ላይሰንስ ያስፈልጋችኋል ወይንም ኤሊጂቢሊቲ ሌተር እሱ አላችሁ ወይ? ሲቪያችሁ ምን አይነት ሲቪ ነው? በጣም ቆንጆ ሲቪ ጥርምጥን ያለ ያልተንዛዛ በጣም አሪፍ ሲቪ ሊኖራችሁ ይገባል። ሲቪያችሁንም በየጊዜው አፕዴት ማድረግ አለባችሁ። ሌላው ደግሞ በቀን ውስጥ ምን ያክል ስራ ነው አፕላይ የምናደርገው? በጣም ብዙ ማስታወቂያዎች ይወጣሉ በየቀኑ የተለያዩ ስራ ፖስት የሚደረግባቸው ጆብ ፖርታል ዌብሳይቶች አሉ። እነሱ ላይ ሁሉ በየቀኑ ምን ያክል ስራ 30 40 50 ስራዎች በየዌብሳይቱ እየገባን አፕላይ እናደርጋለን ወይ? እዚህ ሀገር ኢንዲድ አለ፣ ሊንክዲን አለ፣ ዱቢዝል አለ፣ ጋልፍ ጆብስ አለ፣ በጣም የተለያዩ አሉ። ሆስፒታሎች የየራሳቸው ዌብሳይቶች አላቸው ስራ ፖስት የሚያደርጉበት። እሱ ላይ ሁላ በየቀኑ ምን ያክል ስራ ነው አፕላይ የምናደርገው? ከዛ ደግሞ ኔትወርኪንግ ደግሞ በጣም ጠቃሚ ነገር ነው። ቤት ውስጥ ቁጭ አትበሉ፣ ውጡ። አንዳንድ ጊዜ ወክ አድርጉ። በየሆስፒታሉ በየክሊኒኩ እየሄዳችሁ ፖዚሽን ካላቸው አናግሯቸው። ስራ ካላቸው ይቀጥሯቸዋል። አይኖ አንዳንድ ጊዜ ላይ ያስገቧችሁ ላይ ይችላሉ። ግን ያው ቁጭ ከማለት መሞከሩ አይከፋም። እኔ የመጀመሪያ ስራዬን ያገኘሁት እንደዚህ በኔትወርኪንግ ነው። ቤት አትቀመጡ፣ ውጡ፣ የተለያዩ አዳዲስ ሰዎች ተዋውቁ። በተለይ ከስራችሁ ጋር የሚገናኝ ከሙያችሁ ጋር ተመሳሳይ የሆኑ ሰዎች ስታገኙ ተዋወቁ፣ አናግሯቸው። ሊንክዲን ላይ ስራዎች ፖስት ሲደረጉ እየገባችሁ እኔ ለዚህ ፊት አረጋለሁ እንደዚህ አለኝ ኤክስፒሪየንስ ብላችሁ ሲቪያችሁን ላኩላቸው። ሌላው ደግሞ እንግዲህ ሁሉ ተሳክቶ አፕላይ ያደረግነውን ተቀብለው ለኢንተርቪው ከተጠራን ደግሞ ያንን ኢንተርቪው ሚስ ላለማድረግ በቃ እዛ ጋር ደርሳችኋል። ኢንተርቪው ድረስ ከደረሳችሁ በደንብ አጥነታችሁ በዛ ስራ የሚፈልገውን እዛ ጋር ማስታወቂያው ላይ ያለውን በክራይቴሪያው መሰረት ሁሉን ነገር አጥነታችሁ ተዘጋጅታችሁ በጣም አሪፍ ፕሮፌሽናል የሆነ አለባበስ ለብሳችሁ ሂዱ። ኢንተርቪውን በኮንፊደንስ አቴንድ አድርጉ። እንግዲህ ይሄን ሁሉ ካደረጋችሁ ስራውን ታገኛላችሁ ብዬ አስባለሁኝ። በተረፈ ምንም ተስፋ መቁረጥ አያስፈልግም። ኖርማል ነው። ስራ ቶሎ ላይገኝ ይችላል። ግን ተስፋ ቆርጣችሁ ካቆማችሁ እዛ ጋር ነው የሚያበቃው። ስለዚህ ተስፋ ሳትቆርጡ ምንም ባይደወልላችሁ ምንም ስራ ባይኖርም በየቀኑ ቼክ እያረጋችሁ እንዲያው